ሰላም እንዴት ናችሁ? ቡሴ ነኝ። ይህን የዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም የደውል ምልክቷን እየተጫናችሁ ቤተሰብ እንድትሆኑ ለዛሬው የዩቲዩብ ፕሮግራማችን ያዘጋጀነው ሀሳብ ምንድነው? የመደመር መንግስት ወይም የመደመር ሀሳብ ልክ እንደ ርዕዮተ ዓለም ይዘልቃል ወይንም ልክ እንደ ርዕዮተ ዓለሞች የራሱ ፖቴንሻል አለው፣ የራሱ ኤቢሊቲ አለው ርዕዮተ ዓለም ለመሆን። ከዚህ ቀደም ርዕዮተ ዓለም ናቸው ብለን የምናስባቸው ልክ እንደ ሊበራሊዝም፣ ሶሻሊዝም፣ ካፒታሊዝም እና ኮሚኒዝምን መጥቀስ እንችላለን። እነዚህ ርዕዮተ ዓለሞች የራሳቸው የሆነ ካራክተሪስቲክስ አላቸው፣ የራሳቸው የሆነ ተጽዕኖ አላቸው በሚተገበርባቸው የማህበረሰብ ክፍሎች ውስጥ። ስለዚህ መደመር እንደ ወርልድ ዋይድ ወይም እንደ ርዕዮተ ዓለም የራሱ የሆነ ካራክተሪስቲክስ አለው፣ የራሱ የሆነ ተጽዕኖ አለው፣ የራሱ የሆነ ፊቸር አለው። አንድ ርዕዮተ ዓለም ነው ሊያስብለው የሚችለው አንደኛው ነገር ተጽዕኖ መፍጠር ነው። ተጽዕኖ መፍጠር ስንል በህዝብ ልብ ውስጥ የመሪዎች ሀሳብ ወይም ያ የርዕዮተ ዓለሙ ሀሳብ በህዝብ ልብ ውስጥ ገብቶ ሲዋልል ነው። ሲዋልል ማለት በህዝብ ልብ ውስጥ ሀሳቡ ተቀማጭ ሲሆን ወይንም ተቀባይነት ሲኖረው ማለት ነው። በማህበረሰቡ የየዕለት ተዕለት እንቅስቃሴ ውስጥ የራሱን ድርሻ ሲወጣ ርዕዮተ ዓለም ነው ልንለው እንችላለን። አንድ ርዕዮተ ዓለም የሰው ልጅ አየርና እስትንፋስ በሚፈጥሩት ቁርኝነት ውስጥ ነው የሰው ልጅ የመኖር ህልውና የሚያረጋግጡ። ስለዚህ መደመርም ልክ እንደ ደም ስርና እንደ እስትንፋስ የራሱ የሆነ ቁርኝነት ፈጥሮ ለሚቀጥለው ትውልድ የሚሻገር ከሆነ ርዕዮተ ዓለም ነው ልንለው እንችላለን። ስለዚህ ይህ መደመር መጽሐፍ ጠቅላይ ሚኒስትር ዶክተር አብይ አህመድ በመጀመሪያው የጻፈው መጽሐፍ ነው። ርዕዮተ ዓለም ነው ሊያስብለው የሚችለውን አንድ ታሪክ ወደኋላ መለስ ብለን ሊያስታውሰን ይችላል። ሌት 1916 ላይ አፍሪካ በኮሎኒያል የተጠመደበትን ጊዜ እናስታውሳለን። ያ የአፍሪካ ኮሎኒያል ፓወሮች ወይም አፍሪካን ኮንትሮል ያደረጉ ፓወሮች የራሳቸው የሆነ ፖለቲካል አድሚኒስትሬሽን ፖሊሲዎች አላቸው። ያ ፖለቲካል አድሚኒስትሬሽን ሎው አፍሪካ ውስጥ በጣም ብዙ ኢምፕሊመንት አምጥቷል። ልክ እንደ ርዕዮተ ዓለም ማለት እንችላለን። ርዕዮተ ዓለም ተጽዕኖ ፈጥሮ ሲኖር ነው፣ ግን ዘላቂ ሲሆን ነው። አሁን ለምሳሌ ኮሚኒዝምን ብንመለከት ከድሮ እስከ አሁን ድረስ እየተተገበረ የመጣ የፖለቲካል አይዲዮሎጂ ወይም ርዕዮተ ዓለም ነው ልንለው እንችላለን። መደመርን ከፖለቲካል አይዲዮሎጂ ወይንም ከርዕዮተ ዓለም ጋር እንዴት አያያዝከው ብትሉኝ፣ እንደነገርኳችሁ አፍሪካ በጣም በተጠመደችበት ጊዜ ኮሎኒያል ፓወሮች ይጠቀሙት የነበረው ፖለቲካል አድሚኒስትሬሽኖች አሉ። እነዚያም ፖለቲካል አድሚኒስትሬሽኖች መካከል ኢንዳይሬክት ሩል፣ ዳይሬክት ሩል፣ ካምፓኒ ሩል እየተባለ በጣም በብዙ ይከፈላል እና በዳይሬክት ሩል ብንመጣ ፍሬንችን እንመለከታታለን። በኢንዳይሬክት ሩል ብንመጣ ደግሞ ብሪቲሽን እንመለከታታለን። ስለዚህ ብሪቲሽ ኢንዳይሬክት ሩልን የምትጠቀምበት አንደኛው ምክንያት ምንድን ነው? በጣም የገዛቻቸው ሀገራች ወይንም አንደር ኮሎኒ የሆኑ ሀገራቶች በአብላጫው ከፍሬንች ያንሱ ነበረ። አጌንስት ቱ ዛት ደግሞ ፍሬንች በጣም አናሳውን እየገዛች ስለነበረ ዳይሬክት ሩል ነው የምትጠቀመው። ዳይሬክት ሩል ወደሚለው ሀሳብ ስንመጣ ዳይሬክት ሩል ማለት ፍሬንቾች የራሳቸውን የሆነ አውቶኖሚ ከራሳቸው ነጭ አውቶኖሚ እዚህ መተው ሲያስተዳድሩ ማለት ነው። ኢንዳይሬክት ሩል ደግሞ የምንለው ሎካል ወይንም ኢንዲጂነስ የሆኑ አስተዳደሮች ያችን ሀገር ሲመሯት፣ ግን የሚመሩበት ወይ በነጮቹ ሲስተም ስር ነው እና ይህን ተከትሎ ፍሬንች ኮሎኒያል አድሚኒስትሬሽን ስንመጣ ፍሬንች ትጠቀመው የነበረው የኮሎኒያል አድሚኒስትሬሽን ዳይሬክት ሩል ነው ብለናል። ስለዚህ ከዳይሬክት ሩል ባሻገር ደግሞ ሌላ ሲስተም ትጠቀማለች። ያ ሲስተም አሲሚሌሽን ይባላል። ያው አሲሚሌሽን ማለት የሁሉም የፍሬንች ኮሎኒ ሀገራቶች ሲቲዝኖቻቸው ፍሬንችን ሲቲዝን ወይንም የፍሬንችን ካልቸር ሊሆን ይችላል፣ ባዮዳይቨርሲፋይ የሆነው ኤትኒክ ግሩፕ የፍሬንችን ሁሉ ነገር ይላበሳል ማለት ነው። ልክ እንደ ካልቸር፣ ከስተም፣ ኖርመስ የሚባሉት ነገሮችን ሁሉ ይላበሳል። ስለዚህ ይህ ማለት በአጭሩ የመደመር መንግስት ወይንም የመደመር ርዕዮተ ዓለም ከዚህ ቀደም ኢትዮጵያ ተተገብራቸው የነበሩ የፖለቲካል ሲስተሞች ሊሆኑ ይችላሉ፣ ፖለቲካል አይዲዮሎጂዎች ሊሆኑ ይችላሉ፣ ርዕዮተ ዓለሞች ሊሆኑ ይችላሉ። እነዛን ወደ አንድ ሲስተም ሺፍት እየተደረገበት ሲስተም ነው እየተፈጠረ ያለው። ስለዚህ መደመር እንደ ማንኛውም የርዕዮተ ዓለሞች የራሱ የሆነ አይዲያ አለው፣ የራሱ የሆነ አይዲዮሎጂ ያለው ወርልድ ዋይድ ነው። ግን አሁን ላይ እየተተገበረ ያለው ሎካሊ ኢትዮጵያ ውስጥ ነው። ስለዚህ ይህ ዳይቨርሲፋይ የሆነ አፍሪካ ሀገራትን አሲሚሌት እያደረገ ይመጣል፣ ወይንም ዓለማትን አሲሚሌት እያደረገ ይመጣል። ስለዚህ ኢትዮጵያ አሁን ላይ ኢትዮጵያን የሚያሻግሩ ኢትዮጵያን ወደ ፊት የሚያቀኑ ወጣቶች ተፈጥሯል፣ ትውልድ ተፈጥሯል፣ መሪዎች አሉ። ስለዚህ ሁላችንም አይናችንን ከፍተን የኢትዮጵያ የመጣላትን በረከት፣ የኢትዮጵያ ያላትን እምቅ ኃይል ወጣት ሊሆን ይችላል፣
ሪሶርስ ሊሆን ይችላል፣ አይዲዮሎጂ ሊሆን ይችላል። ሁሉንም አሲሚሌት አድርገን በአንድ አዋህደን ወደ ብልጽግናችን ወደምናስበው የእድገት ጎዳናችን መምጣት አለብን። የዛሬው ቪዲዮአችን ይህን ይመስላል። በሌላ ቪዲዮ እንገናኝ።